نعم شكر لشكر ايش لشكر مصوم يون مسجدم على متام صلاة يشكر صوم يشكر صلاة ميبال إلا إنما يشكر السجود نياله يشكر السجود الله صلاة جن إلا ولا صوم إلا على ينام سكداري كقرات شو تصيّن على وسنو تواليها يشوال سدسن عكتاتلو مصوم سنانا واتصالها بالعيد بعيد ما قستا سكتلو مصوم سنانا إيه تمرد خلاف የሌለበት ማስከተሉ የተሻለ በመሆኑ ጥያቄ የለም ያው ሱናነቱ የተቀበሉ ዑለማዎች በሁሉም ይገልጻል ቢባልም من أتبعه የሚለው ቃል ሙባሸረ መሆን የተሻለ ነው ثم أتبعه የሚለው ቃል የተሻለ የሚገልጸው አትባዑ ከዚህ እንደዚህ ሲገባ የተሻለ እትባዕ ይሆናል የሆነ ጊዜ ቀይና እትባዕ ነው ግን የሆነ ነገር ከእትባዕ እንደጎደለው ማንንም ቋንቋ ለሚያቅሰው ግልጽ ነው ይቻላል በኦሮሞ ነው ለሱ ይሆናል ግን የተሻለ ግን ቃሉ የሚጠቅመው እትባዕ ማለት ወዳው መሆኑ ስለዚህ ይሄ በየአመቱ የሚመላለሰው ጾም በዚህ ያብቅቷል وما يتكرر بتكرر الشهور بيورو بيملالس دمو ጾም አለ እሱ ማን ነው ወላ ايام البيض ነጫጭ ቀናቶች 14 13 14 ወይ 13 والرابع عشر والخامس عشر من كل شهر كل ወር 13 14 15 ብዙ ሰዎች በዚህ የሚሰሩ ሰዎች አንዳንዴ ዘማላ والأيام السودوم سنة ናቸው أيام السودوች أيام السودوች ማለት አሁን ያለንባቸው ቀናቶች ናቸው لأنه في أيام السود بداية من أمس ويو 28 28 ዛሬ 28 ነው ያለው ለካ وتاليه ከ28 ቀጥሎ ያሉት ሁለቱ ቀናቶች 29 30 የሚባለው ቀን እንደውም የቅድም የተነሳው ሐዲስ ይሄን ለዚህ ነው የሚሰራው የበለጠ الا ان يكون يصوم من لا تقدم رمضان بصوم يوم او يومين لا رجل كان يصوم صوما فليصوم ለሐሙስም ቢሆንም አሁን ባለንበት ወር በተለይ ለሐሙስ ብቻ አይደለም አሁን ለምሳሌ ዛሬ ሐሙስ ነው ነገ ጁሙዓ ነው ከዛም ቅዳሜ ነው ቢጾም አዳ ካለው ሰረረ ሻህር በየወሩ የሚጾም ከሆነ ይቀጥላል ማለት ነው የመሸከሉም ይጾማል ማለት ነው የሚጾመው ለምንድነው ለሰረረ ሻህር የሚል ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም ሰረረ ሻህር ጾምክ እንዴ ብለው ጠየቁት ለአንዱ ሰሃባ አልጾምኩኝም አላህ ካቆየ ቀጣይ ወር ሰረረ ሻህር ይጾም ማለት ሰረረ ሻህር ማለት አኺረ ሻህር ማለት የወሩን መጨረሻ ከሁሉም ወር የምንጾም ከሆነ حتى آخر رمضان እስከ መጨረሻ ቀን ድረስ ልንጾም እንችላለን የነገውንም ቀን ልምድ ካለን ነው ተመጨረሻ ወር የመጾም ስለዚህ አያም ሱድና አያም البيض መጾም ሱና እዚህ ላይ አንድ ሰው لكن እስከ ዛሬ ድረስ ያላየሁት ነው አያም ሱድና አያም البيض መጾም የተደረገበት ምክንያት ከጤና አንፃር ያላቸው ጥቅም የሚናገር አንድ ወንድ ብለክሮኛል ከብነ القيم ብለዋል ብለው ግን እስከ ዛሬ ድረስ አላየሁትም ያ ብነ القيم ስለ ጤና በጣም ተናጋሪ ነው በሁሉም ነገር ነው የሚናገረው ብነ القيم رحمه الله በእነዚህ ቀናቶች አካላዎቻችን ይደክማሉ የጮጋራ አፈጫጩ ራሱ ይለያል ይላል يضعف ይደክማል ስለዚህ በምግብ በልተን መታመም ነው የሚሆነው ምግብ በደንብ ከተበላ በእነዚህ ቀናቶች 13 14 15 ወይም 28 29 30 በባህል ደረጃ እኛ ጋር ጫገን ይሉታል በዚህ ቀን ዛፎች አይቆረጡም እህል አይታጨድም ባሁን 28 29 ምናምን ዛፍ አይቆረጥም እህል አይታጨድም 13ም እንደዛ 13 14 15
እና በነዚህ አካሎቻችን ስለሚደክሙ የአደም ሁሉ ነገር እንቅስቃሴ ስለሚደክሙ ስለዚህ ለዚህ ለጨጓራው ክፍተት መስጠት ጥቅም አለው ይላል። ወሊላሂ ፊ ሸሪዒሂ ሕከሙን ወአስራር የማናውቀው አላህ የሚያውቀው አላህ ለኛ በተነገገው ነገር ለኛ የሚጠቅመን ብዙ የሆኑ ሳይንሳዊ የሆኑ ጥቅሞች አሉ። ይሄ ማለት ከአጅሩ ተጠቃሚነት በተጨማሪ ማለት ነው። የተሰጠን ሸሪዓው አጅር እንድንጠቀም ነው። ግን ሌላም ተጨማሪ ጥቅም የምናገኘው አለ ማለት ነው። አንድ ነገር ሲደነግግ በዱንያም በአኺራም የሚጠቅመን ነገር ነውና አላህ Subhanahu Wa Ta'ala የደነገገው። ይቻላል እሱማ ሶስት ቀን እኔ አሁን በብዛት የማደርገው ለራሴ 2 ሰኞ 1 ሐሙስ ጾማለሁ። እሱም የሚላለ ግን ሰኞ የምቻ የሚባለው የወረዱ ፈዳኢሎች ተደጋጋሚ ስለሆኑ ከዚህ አንፃር ሰኞ የተመረጠ ነው። 2 ሰኞና 1 ሐሙስ ቢደረግ ጥሩ ነው። ግን ከዚህም አንፃር ይሄም የተወደደ ነው። በሁሉም ቢሰራ ደግሞ ጥሩ ነው። አልፎ አልፎ በሌላ ቢሰራ በሌላ ቢሰራ ደግሞ ተሻለ ተመረጠ ይሆናል ማለት ነው። وما يتكرر بتكرر الاصابع በየሳምንት የሚመለስ ደግሞ አለ። የዙልሂጃ ወደ ኋላ መለስካል ማለት ነው። በሰዓቱ አቆይታው ስታበቃ የዙልሂጃ 10 ቀን عام የሆነ ፈዳኢል አለ። ما من أيام العمل الصالح أحب إلى الله من هذه الأيام إلا رجل خرج بأهله وماله ثم لم يرجع من ذلك بشيء يمر إيه حديث عام ما أن يوم قال يلم ملكام سرا ودع الله يتدود بس كان كنزك أنا توجه بلدان وفي ضمن هذا الصيام الله إيه عند تجمعنا كذب تجمعي فيما رواه النسائي وغيره نسائي بزكبه زكبا كان يصوم عاشوراء وتعالى و10 من ذي الحجة هذه عندنا شبابوች خلاف የሚያነሱ ነበረ ጀርባ የምትቆርጥ የሆነች ሐዲስ ናት። ሲጀመር ያው ዓም ነው። ዓም ውስጥ ገብቷል። ይሄ ዓም በራሱ በቂ ነበረ። ግን ኻስም ደሊል አለ። ችግሩ ጾም ብቻ ይዞ ሌላውን ዒባዳ የተወሰው ልንቃወም እንችላለን። በዙልሂጃ በ10 ዙልሂጃ የሚደረገው የተሻለው ዒባዳ በ10 ዙልሂጃ ከጾም ይልቅ አዝካር ነው። ከጾም ይልቅ አዝካር ነው። አዝካር የበለጠ በእነዚህ ቀናቶች ይፈልጋል። ወዝኩሩላህ ፊ አያም ማዕሉማት ኢላ አላህ ሱብሓነሁ ወተዓላ በተወሰኑ ቀናቶች አላህን ዘክሩት። ወልአያሙል ማዕሉማት ቃል ኢብኑ አባስ አያሙል 10 ነው። ማዕሉማት የሚባሉት ቀን አያሙል 10 ናቸው ብለዋል። ከዙልሂጃ 10 ቀናቶች አያሙል ማዕሉማት ከነዚህ ቀናቶች የበለጠ የሚፈልገው ዚክር ነው። ግን ጾሙም ሁሉም ሌላዎቹ መልካም ስራዎች እንዳሉ ነው ማለት ነው። እና ያሁኑ ተጨማሪም አለ። ስለዚህ አብሽሩ አላህ ካደረሰን መጾሙ ጥሩ ነው። በይሆን አንድ ነገር አለ ክታቡ ስለሚያመጣልኝ ብዬ ጠበቅኩት ሌላ ነገር አለ እዛኔ ይመጣበታል። ሌላ ሚለው አለ። وما يتكرر بتكرر الاصابع በየሳምንቱ የሚደጋገም ደግሞ አለ። وهو الاثنين والخميس በየሳምንቱ የሚደጋገም ጾም ደግሞ ሰኞና ሐሙስ ነው። በቃ በሁለቱ ጨረሱና ሌላ ያዙ። ወሱና ሰውሙል ሑሩም አለ። የተከበረ ወሮችን መጾም ሱና ነው አለ። የተከበረ ወሮች የሚባሉት ዙልቃዕዳና ዙልሕጃና ሙሐረምና ወረጀብ አለ። ረጀብ ስንተኛ ላይ ነው ያለው? 4ኛ ላይ ያለ። ወከዛ ሰውሙ ሻዕባንን መጾሙም ሱና ነው አለ። وأفضلها المحرم ከተከበሩ ወራጆች የበለጠ ሱናነቱ የጠበቀው ማን ነው? ሙሐረም ነው። ማን الذي يتذكر محرما بالصيام منكم ሙሐረምን ከጾም ያስታወሰው ማን ነው? ዙልሂጃ የምናንጓጓው ጾም ሙሐረም ላይ እናስታውሰው።
ይሄ ነው የሚገርመው። በዙል ሂጃው ጾም የሙሐረሙ ጾም ይበልጣል ከዘጠኛው ቀን ውጪ ያለው። ይሄን ልብ ብላችሁ ታውቃላችሁ? ከሁለቱ ከዘጠኛው ቀን ውጪ ያለው ዘጠነኛው ቀን ከዙል ሂጃ ዘጠነኛው ቀን የሁለት ዓመት ወንጀል አሽራል ተባለው ዘጠነኛው ቀን ከዛ ውጪ ያለው የሙሐረሙ ጾም ይበልጣል ማለት ነው። አሹራ ብቻ አይደለም ሙሉ ወሩ ወጾም ሱና ነው። ሙሉ ወሩ ነብዩ ሰለላሁ ዐለይሂ ወሰለም አፍደሉ ሲያም بعد رمضان شهر الله المحرم የተሻለ ጾም ማለት ከረመዳን ቀጥሎ አለ። شفتوا ከረመዳን ቀጥሎ የተሻለ ጾም የሚባለው ሙሐረም ነው። አሹራ ብቻ አይደለም ሙሉ አለው ደል قرأت الحديث أفضل الصيام بعد رمضان شهر الله المحرم كرمضان قتلو يتكبر ور ماله يتشال صوم باله شهر الله يا الله ور محرم المصوم ነው አሉ ሰለላሁ ያ አላህን ወር ብለውት ከረመዳን ቀጠለ ብዙውን ሲጾሙት የነበሩት የሻዕባን ነው ሲጾሙ የነበረው ግን የተሻለ ስለሆነ አይደለም የመመቻቸት ጉዳይ ነው እንጂ ስለ የሚቾት ሁኔታ ቀድ ላይ ተመከለ ነው ሰለላሁ ግን ተናገሩ የተሻለ ጾም بعد رمضان شهر الله المحرم وأفضل الصلاة بعد الفريضة صلاة الليل. إيه حديث متفق عليه حديث البخاري ومسلم يذكروا حديث كرمضان قتلوا يتشال صوم مالت رمضان محرم نو كصلاة يتشال وكفرد قتلوا صلاة الليل نو. ليش؟ بأي دليل لخصص على ذلك؟ عاشوراء ورد بغيره بخاصيته حديث بالنسبة لعاشوراء بقول له حديث ورد لا ما من دليل ما الدليل على ذلك ما الدليل إيه حديث بزي لما قصص من دونه من نشاك مراداتቸው ይሄ ነው ለማለት ምንድነው ሐዲሱ እኮ ከረመዳን ቀጥሎ ነው ያሉት አለ كل ማለት ያስፈልጋል ማለት ነው دليل ያስፈልጋል እኮ እንደዚህ ለማለት ካስ ነው ለማለት بدون دليل ካስ ነው አይባልም ስለዚህ ሙሐረም የተሻለ ጾም ነው ثم ሁልቅድም አንድ ጥያቄም ተነስቶብኝ ነበር ከዚህ በፊት ረጀብ መጾም የለም ብለህ ነበር ዛሬ ደግሞ የረጀብ ጾም አምጥተሃል ይዛህ ብቅ ብለሃል የሚል ጥያቄም ተነስቷል ስለዚህ እንደዚህ ለምጾም ሰው አሁንም ረጀብ መጾም ሱና ነው ረጀብን ብቻውን መخصص ደሊል የለው ከወሮች ሁሉ ረጀብ የተሻለ ጾም የለበትም ምንም አይነት ፈዳኢል ለረጀብ ለግሉ የወረደ የለም ግን የተከበረ ወር ከመሆኑ አንፃር ነው የተከበረ ወር ደግሞ እሱ ብቻ አይደለም የተከበረ ወር ከተከበሩ ወሮች ደግሞ የማን ይበልጣል ብለናል محرم يبلطه ስለዚህ الذين الجماعه يا جماعه انتم الذين ينشطون في ذي الحجه ولا ينشطون في محرم فعليهم ان ينشطوا في محرم من الشط ያስፈልጋል በጾም ላይ በአሽር ዝልጃ ከምን ጾም የሙሐረም 10 ላይ ብንጾሙ ብንቀይረው የተመረጠ ነው ሁለቱን ከቻለ ወይ የአሽር ዝልጃን ጾም በዝክር ብንቀይረው የሙሐረምን ደግሞ ወደ ጾም ብንቀይር ይሄ ነው የተመረጠው ይሄ በሙሐረም ላይ በዙል ሒጃ ላይ የተሻለው ዝክር ነው በሙሐረም የተሻለው ደግሞ ጾም ነው عند يكذبون على النبي صلى الله عليه وسلم أن النبي صلى الله عليه وسلم قال رمضان رجب شهري ورمضان شهر أمتي وشعبان رجب شهر الله وشعبان شهري ورمضان شهر أمتي بلو اندي بلو ميلو سووش مياور حديث الله حديث باطل ነው የለም ለሻዕባን ሲጀመር ለዩ ምንለው ሻዕባንን ስለቀጠሉ አይደለም ከአሹረል ሁሩም ውስጥ አንድም አይጨምሩበት
ለዩ ምን ለላቸው ለዘነች ከሻዕባን ከአሽሁር الحرم ولا ذو الحجة አሁን መጾም ተለምዷል ذو القعدة ما في ما يتذكر ذو القعدة የሚያስታውስ የለም ሙሐረም አሹራና ታሱአ ያስታወሰ ሰው ይጾማል የለም ከዛ በኋላ ስለዚህ አሁን ከሁሉም ጾሞች የሚበልጠው ከሻዕባን አሁን ከጾምነው ጾም የሚበልጠው የሙሐረም ነው እኔም እናንተ ከናንተ እኩል ነኝ በሙሐረም በትንሹ የተወሰነ ጾም ያለው በዚህ በሻዕባን ሙሐረም ላይ እንደው እንዲያመልጠኝ ብዬ ታግዬ 3 ማድረግ አለብኝ ብዬ ነው የጾምኩት ትዝለኛል ማለት ሐዲሱን እንደዚህ ያስታወስኩ ቢያንስ ወሩን ልሙላው የአንድ ወር ጾም ላገኝ ብዬ ማለት ነው የወር ጾም 3 ቀን ስለሆነ እሷን ልሙላ ብዬ አስራና ታሷና አሽራን ከጾምኩኝ በኋላ አንድ ሐሙስ ነው ወላ ሰኞ ጾም ያለው አሳውሳለሁ ግን መቀየር አለብን የሙሐረም የጾም ጊዜ ነው አላህ ካደረሰን ኢንሻአላህ ጾም ላይ እንሰራበታለን ثم شعبان ከዛ ይቀጥላል ሻዕባን ከአራቱ ወሮች ቀጥሎ ነው ምንም እንኳን ነብዩ ሰለላሁ ዐለይሂ ወሰለም የበለጠ ቢጾሙ ስለሚበልጥ ግን አይደለም ويكره إفراد الجمعة والسبت والأحد جمعان قدامين أحد لبቻው መጾም ይጠላል ብቻውን መጾም ይተጠላ ነው እንደውም ከልክለዋል ከዚህ በላይ ማለት ይገባቸው ነበር በተለይ ጁምዓ ويصلوا صوم الدهر عمتون بمول مصوم سنة نوار غير العيدين وأيام التشريق كهولت عيدنا كعيد بحالا يالو سوستو قناتوش كتوا لمن لم يخف به ضررا شرطو ግን ይሄ ሱና የሚሆነው ስጋት ከሌለው ነው በራሱ ላይ ጎዳለው ብሎ ካልሰጋ አው خوف حق ወይም ሐቅን ማስመለጥ ካልፈራ ነው የመቀሸብ ሁኔታ እንዲያጋጥመኛል ብሎ ካልፈራ ይሄ አባባላቸው ተቃውሞ ሊያስነሳ ይችላል ነብዩ ሰለላሁ ዐለይሂ ወሰለም አሉ ላ ሶማ فوق صوم اخي داوود ብለዋል ከወንድሜ ዳውድ የበለጠ ጾም የለም ብለው አብዱላህ ኢብኑ አምር ኢብኑ አልዓስ ከዚህ በላይ መጾም ይችላል ሲላቸው ከዳውድ በላይማ መጾም አይችልም ማለት ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አሁን ጀመል ያደርግ የፈለጉት አንዳንድ ሰለፎች ጾመዋል ስለ ጾሙ ነው አንዳንድ ሰለፎች ሁሉ ቀን የጾሙ ስላሉ ስለዚህ ማስማማት ያስፈልጋል ብለው ስላሰቡ ይሄ ለተሰጋ ሰው እንደዚህ አይነት ስጋት ነበረባቸው ነው በአብዱላህ ላይ ያው በርግጥ ተግባሩ ላይ ሲታይ እንደዛ አይነት ነገር ነበር ምንድነው አብዱላህ ኢብኑ አምር ኢብኑ አልዓስ አባቱ ልጅ ዳር ሚስት ዳር ለብዙ ቀን ሚስት ቤት ገብታ አጠገቧ የሚገርም የለም አምር የልጁን ሚስት ጠየቃት እንዴት ነው ልጃችን ባልሽ እንዴት ነው ሲላት አረ ምርጥ ባል ነው ባክርጃቸው አለች ለም ይፍትሽ ለና ከነፈን ስትራችን መጋረጃችን ያልከፈተ አባባሉ ሙሉ አልመጣለኝ ስትራችን መጋረጃችን ያልከፈተ ጀግና ወንድ ነው አለች ከዛ ለነብዩ ሰለላሁ ዐለይሂ ወሰለም እንዲህ ነው ልጄ እንደዚህ ጾመኛ ብቻ ሆኖ አስቸግሮኛል ሚከሩልኝ ብሎ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ጾሙን ሰጡት እንዴት ነው የሰጡት አንድ ቀን ጾም አንድ ቀን ብላ አረ ከዚህ በላይ ይችላል ሲላቸው ላ ሶማ فوق صوم اخي داود ከወንድሜ ከዳውድ በላይ ጾም የለም እሱ አንድ ቀን ይጾማል አንድ ቀን ይበላል ታዲያሳ ሌላ ምን አለው አሉ ولا يفر اذا لاقى ከጠላት ሲገናኝ ደግሞ ጀግና ነው አይደል አንዳንዴ ዒባዳው ሲበዛ ፈሪ የመሆን ነገር አለ ስለዚህ ፈሪም አይደለም ጀግና ነው ጠላት ሲገናኝ ጀግና ነው ስለዚህ እንደዚህ ለዚህ ነው አሁን ባለ ኪታቡ ምን አሉ يصلوا صوم الدار غير العيدين وايام التشريق መጾም ሱና ነው ብለው ከአያም ተሽሪቅና አያም العيد ካፈጠርከ ለራስህ ላይ በራስህ ስጋት ከሌለው ጉዳለው ብላ ካልሰጋ ሐቅ አስመልጣለሁ ወደ ፈሪነት ይመጣለሁ ካላልከ መጾም ትችላለህ ነው ያሉት የተሻለው ቅድም እንዳልነው በርግጥ ይሄንን የሚጾምም ሰው የለም አሁን ሰው መብላት ነው አብዝቶ የሚወደው ስለዚህ ይሄን አይል ሱናነት የለውም ማለት ነው ወአፍደሉ ሲያሚ የተሻለው ጾም አሉ ባለ ኪታቡም እሱን አላስቀሩትም ጾሙ የውምን ወይፍጣሩ የውምን አንድ ቀን ጾሙ አንድ ቀን ማፍጠሩ የተመረጠ ነው የተሻለ የሚሰራበት በዚህ ላይ መስራት ነው ብለዋል هذا آخر الدرس اللهم
أهل علينا هلال رمضان بالأمن والإيمان والسلامة والإسلام. اللهم أهل علينا شهر رمضان بالأمن والأمان والسلامة والإيمان. اللهم بلغنا رمضان بالأمن والإيمان